ሰላም ቻናል ቤተሰቦች እንዴት አላችሁ? ሰላም ነኝ አለው እግዚአብሔር ይመስገን። እዛም እንዴት አለፈ? ጥሩ እንደነበረ ተስፋ አደርጋለሁ። ዛሬ ፕሌስሜንት እንዴት መሙላት እንደምትችሉ ቲፖችን አሳያችኋለሁ። አሁን ያለው ክሮም ውስጥ ነውና ክሮም ውስጥ ገባላችሁ። ክሮም ውስጥ ደግሞ ሰርች ከማድረጋችሁ በፊት ስለ ሲኦሲ መፈተን ለምትፈልጉ ተማሪዎች ስለ ሲኦሲ የተሰራ የዲላ ዩኒቨርሲቲ አንዳንድ ጀነራል ኮንሴፕቶች ስላሉ እሱን ማየት ከፈለጋችሁ ወደ ቻናሉ ግቡና ቻናሉ ውስጥ ታገኛላችሁ። ስለ ሲኦሲ የተሰጠ ጀነራል ኮንሴፕቶችን ከዚህ በፊት የተማራችሁትን ሪካፕ ለማድረግ ያህል እዛ ማየት ትችላላችሁ። አሁን ፖርታሉ ውስጥ ከመግባታችን በፊት ምን ልላችሁ ፈልጋለሁ። ዲፓርትሜንት አሁን ገና ልትመጡ ስላላችሁ ዲፓርትሜንት ስትመርጡ ፊሊንግ ፕላስ ስኪል ላይ ፎከስ እንድታደርጉ ሪኮሜንድ አደርጋችኋለሁ። ምክንያቱም የሰው ሀሳብ እና የጓደኞችን ሀሳብ በመስማት ሳይሆን የራሳችሁ ፍላጎትና ስኪል በማየት የት ብሄድ ውጤታማ እሆናለሁ የሚለውን ነገር በማሰብ እንድትሞሉ ሪኮሜንድ አደርጋችኋለሁ። አሁን ፖርታል ላይ ለመግባት ክሮም ትገቡና ፖርታል ላይ ስለሆነ du.edu.et ብላችሁ ሰርች ታደርጋላችሁ። ከዛ እንደዚህ የዲላ ዩኒቨርሲቲ ፕላትፎርም ይመጣል። ከዚያ በኋላ ሎጊን በምንበት ቦታ የትም መሄድ አይጠበቅባችሁ። ሎጊን በምንበት ቦታ የራሳችሁ አይዲ ታስገባላችሁ። ከዚያ በኋላ ፓስወርድ ታስገባላችሁ። ፓስወርድ አስገቡና ከገባችሁ በኋላ ሎጊን ትላላችሁ። ከዛ እንደዚህ የራሳችሁን ፕላትፎርም ውስጥ ገብቶ ያመጣል ማለት ነው። ስትራክቸር፣ ስቱደንት ሰርቪስ፣ ካሪኩለም፣ ዩዘር ጋይድ ብዙ ነገሮች ያመጣል። እናንተ መግባት ያለባችሁ ያው እዚህ ጋር ስማችሁን ያመጣል። እዚህ ጋር አይዲ ነምበራችሁን፣ እዚህ ጋር ደግሞ ያው ናቹራል ሳይንስ ፍሬሽማን ቨርቹዋል ዲፓርትመንት የሚለውን ቦታ ለማግኘት ናቹራል ሳይንስ ጋርና ተቀጥታ የሚገቡት አድሚሽን የሚለውን ሲሄዱና ቤዚክ ኢንፎርሜሽን አለ። ከዛ ፕሌስሜንት አለ፣ ማይ ፕሮፋይል አለ፣ ማይ ካሪኩለም አለ ማለት ነው። እናንተ የምትገቡት ፕሌስሜንት የሚለውን ትነካላችሁ። ፕሌስሜንት የሚለውን ከነካችሁ በኋላ እንደዚህ ያመጣላችሁ። ያው አካዳሚክ ይር ያመጣል፣ ካላንደር ሴሚስተር ያመጣል ማለት ነው። ከነዚህ መጀመሪያ ሴሌክት አካዳሚክ ይር የሚልበት ቦታ ሄዳችሁ 25 እና 24 አለ 26 እና 25/26 ዓመት ነው። እዚህ ጋር ካላንደር ሴሚስተር ጋር መጣችሁ ደግሞ ሴሚስተር 1 አለ 2 አለ 3 አለ። መምረጥ ያለባችሁ 1 ሴሚስተር 1 ትመርጣላችሁ። ከዛ 1 መጣችሁ ኔክስት ትላላችሁ ማለት ነው። ኔክስት ስትሉ ፕሌስሜንት እንደዚህ ያመጣል ማለት ነው። ያው ፕሌስሜንት 7 ክሊክ አድርጉ። ኢንጂነሪንግ፣ ላይብረሪ፣ ነርሲንግ፣ ፋርማሲ፣ ናቹራል ሳይንስ፣ አዘር ናቹራል ሳይንስ፣ አንስቴዥያ፣ ሜዲሲን አለ ማለት ነው። እናንተ የሚፈልጉትን ይሄ ሴሌክት ምናምን የሚሉበት ቦታ እንደዚህ ስትገቡ አንድ ነገር ስታደርጉ 1 እስከ 7 ቁጥር ያመጣላችሁ። ስለዚህ ይሄን ሲያመጣላችሁ አንደኛ ላይ እንዲሆን የፈለጋችሁት ምንድን ነው? ለምሳሌ እኔ አንደኛ ላይ ሜዲሲን እንዲሆን ፈልጋለሁ። አንደኛ ላይ ሴሌክት የሚልበት ቦታ ገብታችሁ ሜዲሲን ፈርስት ታደርጋላችሁ ማለት ነው። ሁለተኛ አንስቴዥያ እንዲሆን ከፈለጋችሁ ሁለተኛ ሰከንድ አንስቴዥያ ታደርጋላችሁ። ሶስተኛ ደግሞ ፋርማሲ እንዲሆን ከፈለጋችሁ ሴሌክት የሚልበት ቦታ ሄዳችሁ 3ን ትመርጣላችሁ። ነርሲንግ አራተኛ ከፈለጋችሁ በቃ እንደዛው 4 ታደርጋላችሁ። ሚድዋይፈሪ 5 ከፈለጋችሁ እሱን 5። ከዛ አዘር ናቹራል ሳይንስ 6ኛ ላይ ማድረግ ከፈለጋችሁ 6፣ 7ኛ ላይ ኢንጂነሪንግ ማድረግ ከፈለጋችሁ 7 ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር የራሳችሁን ምርጫ ቅድም እንዳልኳችሁ ስኪል ፕላስ ፊሊንግ አይታችሁ መምረጥ አለባችሁ የራሳችሁን ማለት ነው። ምክንያቱም ወደፊት ለምታደርጉት ነገር በጣም ወሳኝ ስለሆነ ማለት ነው።
ግቢ ላይ 4 5 6 7 ዓመት ማሳለፍ ቀላል አይደለም እና ዝም ብላችሁ ለመማር ሳይሆን የምትፈልጉትን ፊልማችሁን አይታችሁ እንድትመጡ እላችኋለሁ። እንደዚህ ነው። ከዚያ በኋላ ይሄን ከጨረሳችሁ በኋላ እዚህ ጋር ሰሚት ፕሮግራም የሚለውን ሰሚት አንዴ ነካ ታደርጋላችሁ። ከዛ ሰሚት ካደረጋችሁ በኋላ ሰክሰስፉል የሚለውን እዚህ ጋር ፔጃችሁ ላይ ያመጣላችኋል። ይሄ ደግሞ ከጓደኞቼ ስለወሰድኩ ነው አሁን መሙላት የማልችለው እንደዛ ስለሆነ ነውና እንደዛ ነው። ሌላ የሚያስቸግራችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ስላዳመጣችሁ አመሰግናለሁ። ባይ